بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته እንደትናችሁ ኢንሻአላህ በጀመርነው የቢድዓ ትምህርታችን ሁለተኛውን ፕሮግራም ኢንሻአላህ እናያለን። ዛሬ የምናየው የቢድዓ አይነት ቢድዓ ሐቂቂያ እና ቢድዓ ኢዳፊያ የሚባል ነገር አለ። እሱን እንመለከታለን ኢንሻአላህ። እንግዲህ ቢድዓ የሚባለው ነገር ባለፈው ትምህርታችን ላይ በዲን ላይ መጤ የሆነ ነገር ወይም ደግሞ ከዲን መቀነስ አለወጅል ኢስቲህሳን ነው ብለን አይተናል። ስለዚህ የቢድዓ አይነት ሁለት አይነት ነው ማለት ነው። ሁለት አይነት ነው። ቢድዓተን ሐቂቂያ የሚባለው አለ፣ ዋናው ቢድዓ ማለት ነው። ወይንም እውነታ የሆነው ራሱ ዛቱ ቢድዓ የሆነ ማለት ነው። وهي التعبد لله بعمل غير مشروع ማለት ነው። አላህ ሱብሓነሁ ወተዓላ ሸሪዓ ባላደረገው በሆነው ነገር ላይ እሱን መምለክ እሱን መገዛት ቢድዓ ሐቂቂያ ተብሎ ይጠራል። ሐቂቂያ ተብሎ የተጠራው ለምንድን ነው? አስል ስለሌለው لأنها لم يدل الدليل على أصل مشروعيتها بوجوه በየትኛውም መልኩ ቢሆን ድል ለመሆኑ ማስረጃ ስለሌለው ማለት ነው። የቢድዓ ሐቂቂያ ተብሎ ይጠራል። መሰረት ስለሌለው በድል ላይ ምንም ነገር መሰረት የለውም፣ ማስረጃ የለውም። አምልኮ ለመሆኑ ማስረጃ ስለሌለው ወይም መሰረት ስለሌለው ቢድዓ ሐቂቂያ ይባላል። ለምሳሌ ምንድነው ቢድዓ ሐቂቂያ የሚባለው ነገር? መሰረት የሌለው ዲን አይነት አምልኮ የሚደረገው ከተባለ ከቢድዓቲል መውሊድ ለምሳሌ ልደት በዓልን ይመስል በኢስላም ልደት የሚባል ነገር የለም። ልደት ረሱልም ሊሆን ይችላል፣ ማንኛውም የሰውም ልደት ሊሆን ይችላል። ልጆቹ የራሱን የተወለደበትን ቀን ማክበር፣ የነብዩ አለይሂ ሰላቱ ወሰላም ቢሆን የተወለዱበትን ማክበር ከዲን አይደለም፣ አስል መሰረት የለውም። ቢድዓ ሐቂቂያ ይባላል። ወቢድዓቲል ፈረሂ አው الحزن يوم عاشوراء ለዚሁም ደግሞ የአሹራ ቀን መደሰትም ሆነ መተከዝ ማዘን መደሰት ነው ተብሎ ነብዩ አለይሂ ሰላቱ ወሰላም ነሷራዎች ወይንም ደግሞ አይሁዶች ሲጾሙ አግኝተዋቸው እኛ ምን ጾመዋልና ሐቁ ሙሳ ብለዋልና የዛን ቀን እንደሰታለን። ነሷራዊ አይሁዶች በሚያደርጉበት በነበረው ነብዩ አለይሂ ሰላቱ ወሰላም ጾመውታልና እኛም እናደርገዋለን ብሎ ወደ ደስታ ማድረግ፣ የተለያየ ኢህቲፋል ማድረግ፣ ዝግጅት አድርጎ ምግብ ሊሆን ይችላል፣ የተለያዩ ደስታ ቀን ማድረግ አሹራን ወይንም ደግሞ ሁሴን የተገደለበት ቀን ነው ብሎ ማልቀስ፣ የተለያዩ ነገራቶችን ማድረግ ይሄን ቢድዓ ይባላል። ወቢድዓት ተበቱል ወተቀሩብ ሊላሂ ቢተርኪል አዝዋጅ መቋረጥ ወይንም ደግሞ ባለማግባት አላህ ማምለክ፣ እነዚህን የመሳሰሉ ምንኩስናም ሆነ ኡርማ መግባት ከዲን የሌሉ ነገራቶችን በዲን መጨመር ምን ይባላል? ቢድዓተን ሐቂቂያ ያስብለዋል ማለት ነው። ይሄን ቢድዓ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው አስጠንቅቀዋል። ምን ብለዋል? من أحدث في أمرنا هذا ما ليس منه فهو رد በዚህ በዲናችን ላይ ከዲን ያልሆነን አካል የጨመረ فهو رد غير مقبول ተቀባይነት የለውም፣ ተመላሽ ነው። በዲናችን ላይ ይሄን ድርጊት የጨመረ የሆነ አካል። ስለዚህ ማንኛውም ሰው በዲን ላይ استحسان አድርጎ ቢያየው ምንም ቢለው ተቀባይነት የለውም ማለት ነው። ወይራአሁ الناس حسنة ብለዋል አብዱላህ ብን ዑመር። እና ማንኛውም ሰው ሐሰን ነው ብሎ ቢያየው እንኳን ቢድዓው ሐሰን ሊሆን አይችልም ወይም ድል ሊሆን አይችልም ማለት ነው። እንደዚህ አይነት መጤ የሆኑ ተግባራቶች መቼም ቢሆን ከዲን ሊጨመሩና ድል ሊሆኑ አይችሉም። ይሄ ቢድዓ ምን ይባላል? ቢድዓ ሐቂቂያ ተብሎ ይጠራል። ነብዩ አለይሂ ሰላቱ ወሰላም ያወገዙት ዛሬ ቢሰራ ተቀባይነት የሌለው አላህ ዘንድ አጅር የማያስገኝ የሆነ እንደውም ቅጣት የሚያስከትል ሊሆን ይችላልና ይሄ ቢድዓ አይነት ነው። ሁለተኛው ቢድዓተን ኢዳፊያ የሚባል ኢንሻአላህ እሱን በምንቀጥለው ፕሮግራም እናየዋለን። የዛሬው የማስታወስ ፕሮግራም ይህን ይመስላል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።